ሰላም ሰላም የአድባር የዩቲዩብ ቻናል ቤተሰቦች እንዴት ሰነበታችሁ? ትንሽ ጠፍተን ያው ዛሬ አዲስ ቪዲዮ ይዘንላችሁ መጥተናል። እንግዲህ አሁን የምንገኘው ማራኪ አካባቢ ነው የምንገኘው፣ ጎንደር ዩኒቨርሲቲ አካባቢ ማለት ነው ያለነው። ማራኪ አካባቢ እንደነገርኳችሁ እንግዲህ ይሄኛው መስመር ወደ ሆስፒታል የሚወስደው ነው። ይሄኛው ደግሞ እንግዲህ ጎንደር ዩኒቨርሲቲ ነው ያለነው ማለት ነው። ወደዚህኛው እንግዲህ እኛ የአዞ መስመር ነው። እስኪ አብራችሁን ቆዩ። ከማራኪ እስከ ኮሌጅ ያለውን ጎንደር ምን ትመስላለች የሚለውን አብረን እንቃኛለን ማለት ነው። ነገር አለ ምን የተቀየረ ነገር አለ የሚለውን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ካሁን በኋላ አንጠፋም፣ አዳዲስ ቪዲዮዎችን ይዘን እንመጣለን ማለት ነው። እስኪ እንግዲህ ጉዟችንን ጀምረናል። ወደ ማራኪ ግቢ ወይም ደግሞ የጎንደር ዩኒቨርሲቲ መግቢያ ላይ አካባቢ ነው ያለ ነው። እንግዲህ ጎንደር በተወሰነ መልኩ ተቀይራለች ማለት እንችላለን። ብዙ ነገሮችን የተቀየሩ አሉ። ኮሪደሩ እስከዚህ ድረስ ደርሷል። ያው እንደ ታችኛው እንደ ፒያሳ ወይም ደግሞ እንደ ኮሌጅ ባይሆንም ማራኪ አካባቢ ገና ጅማሮ ላይ ነው ያለ። እስኪ ምን እንደሚመስል አብረን እናያለን ማለት ነው። ጎንደር ዩኒቨርሲቲ እንግዲህ ይመስላል። ማራኪ ግቢ መግቢያ ነው ይሄ፣ ወይም ደግሞ ዋናው መግቢያ ይሄ ነው፣ ጎንደር ዩኒቨርሲቲ ማለት ነው። እንግዲህ እኛው መስመር አለ መግቢያ ወደ ታችኛው የሚወስደው ነው፣ በላይኛው የሚወስደው ነው ማለት ነው። እንዲህ ፊት ለፊት የምታዩት የኮሪደር ልማቱ አንድ አካል ነው። ይሄ የጎንደር ዩኒቨርሲቲ አጥር የነበረው ነው። እንግዲህ ፈርሶ ወደ ላይ ከፍ ብሏል። እንግዲህ ምን እንደሚሰራ ምን አዲስ ነገር እንደሚኖር ከዚህ አብረን እናያለን ማለት ነው። እንግዲህ አሁን ላይ ምንም የሚታይ ነገር የለውም፣ ገና እየተሰራ ስለሆነ ማለት ነው። በነገራችን ላይ የጎንደር አስፓልት መንገዶች እኛው እንደ አዲስ የተሰራ አስፓልት ነው ማለት ነው። የድሮ የምታውቁት ካላችሁ በጣም የተቆፋፈረ ምናምን ነበር። እንዲሁም የመሀል አካፋይ ነበረው የመንገድ ማለት ነው። አሁን ላይ አካፋዩ ተነስቶ እንደ አዲስ ነው የተሰራ እና በጣም ነው የሚያምር። አሁን ግን አስፓልቱ ለየት ባለመልኩ ነው የተሰራ። በነገራችን ላይ ከዚህ ሆናችሁ እስከ ቀበሌ 9 አራዳ ማየት ይቻላል ማለት ነው። ከዚህ ነው ምናልባት የሚታያችሁ ከሆነ ላሳያችሁ። እንግዲህ ይሄ ፊት ለፊቴ ባታ ማርያም ይታያል ማለት ነው። የጎንደር ዩኒቨርሲቲ ኦፍ ጎንደር እንደዚህ ብሎ ህንፃ ነው የሚከልለን። እንግዲህ እስከ ገነት ተራራ ድረስ ይህን ይመስላል። የፊት ለፊቴ እንግዲህ ሀይሌ ሪዞርት ወይም ደግሞ በድሮ ላንድ ማርክም ይታየኛል። እንግዲህ ከዛ በርቀት የሚገኘው እንግዲህ ባታ ማርያም ነው። እንዲሁም ከባታ ማርያም ቀጥሎ ያለው ደግሞ ቤተ መንግስቱ ነው። እንግዲህ እንደምታዩት በርቀት ይህን ይመስላል ማለት ነው። እንግዲህ እስኪ ጉዟችንን እንቀጥል። እንግዲህ ጎንደርችን ትመስላለች። ከማራኪ እስከ ኮሌጅ ያለውን ስትሬት ዙም አድርጌ ላሳያችሁ። እንደምታዩት ይህን ይመስላል። በጣም የሚያምር ሆኗል። እየመሸ ስለሆነ ትንሽ ጨለም እያለ ነው። እንግዲህ አይ ቲንክ የማታም በዛው እናያለን ብዬ አስባለሁ። የማታ ድባቡ እንግዲህ እንደምታዩት
እንደምታዩት ይህን ይመስላል። ኮሌጅ ችን ትመስላለች። እንዲህ በጣም ታምር ሆናለች ማለት ነው። የተተከሉ ዘንባባዎች አሉ። በጣም ረጃጅም ናቸው። እየቀረብን ስንሄድ በደንብ አሳያቸዋለሁ ማለት ነው። እሺ ጉዟችንን እንቀጥላለን ማለት ነው። እንግዲህ ትንሽ ስለጠፋን አካውንታችን ትንሽ ሳይመታ አይቀርም እና ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችን አክቲቭ እንዲሆን ታደርጉልን በትህትና እንጠይቃለን ማለት ነው። ይሄኛው የኢትዮጵያ ኤሌክትሪክ አገልግሎት ይላል። ዋና የጎንደር ዲስትሪክት ይሄኛው ነው። ነገራችን ላይ ጎንደር የቤቶቹ ከለር ተቀይረዋል፣ ቀለማቸው አይ ቲንክ የአዲስ አበባ ስታንዳርድ ነው ያላቸው ሁሉም አሁን ላይ የሚያማምሩ ሆነዋል ማለት ነው። ግን ያው ይቅርታ አድርጉልኝ የድሮ ከለሩ ነበር ሞድ ነበረ። እንግዲህ እዚህኛው እንደምታዩት ይሄ ኮሪደር አንድ አካል ነው ብያችኋለሁ። አይ ቲንክ ይሄ መደገፍ ይመስለኛል ገና እየተሰራ ነው ያለ። እንደምታዩት ያው ኮሪደር ልማቱ ጎንደር አይ ቲንክ ይመስለኛል በአገር ደረጃ ከአዲስ አበባ ቀጥሎ ፈጣን የኮሪደር ልማት የተካሄደ ጎንደር ነው የሚል ጥናት ከባለሙያዎች ሰምቻለሁ። እንግዲህ እንደዛ ከሆነ ያደርግልን ብለን ተቀብለናል ማለት ነው። እንግዲህ አሁን የምንገኘው ኮሌጅ ነው ብያቸዋለሁ። አሁን የምንገኘው ፍሎሪዳ አካባቢ ነው የምንገኘው ማለት ነው። እንግዲህ ፊት ለፊት የምታዩት ፍሎሪዳ ነው። አይ ቲንክ በዛኛው ቢሄድ መንገዱም በጣም ያምራል፣ አሳያችሁ ነበረ። ነገር ግን ያው ወደዛ ያለው ቪው በጣም ስለሚያምር እንደዚህ በርቀት ሆኜ ላሳያችሁ ብዬ ነው በዚህኛው ሳይድ የሆንኩት። እስኪ ከዚህ ሰፈር የቆረቃችሁ የተዝናናችሁ ሰዎች ወይም ደግሞ የጎንደር ልጆች ካላችሁ እስኪ ኮሜንት ላይ እዚህ ቦታ ነበርኩ፣ የዚህ ቦታ እንደዚህ አይነት ላይፍ አሳልፍ ያለው የምትሉት ቦታ ካለ እስኪ ጠቁሙኝ። ይሄኛው ሬን ይባላል። ማለት ሬን የማያውቀው ሰው ያለ አይመስለኝም። የጎንደር ልጅ ነው ወይም ደግሞ እንግዳውኑ መጥቶ ሬንን ብዙ ሰው የዚህ ቦታ መጥቶ ተዝናንቶ የሚሄድበት ቦታ ነው ማለት ነው። ይህ እንግዲህ ፊት ለፊት የምታዩት ፍሎሪዳ ሆቴል ነው። ፍሎሪዳ በጣም ዲዛይኑም ለየት ያለው ነው። ጎንደር ውስጥ ካሉ ሆቴሎች በተለየ መልኩ ለየት ያለ ሆቴል ነው ማለት ነው። እንግዲህ ከዛ ከፍሎሪዳ ቀጥሎ ጃንተከል ሆቴል አለ። ጃንተከል ብዙዎቻችሁ የምታውቁት የጥምቀት እንግዲህ አርቲስቶችም የተለያዩ እንግዶች መጥተው የሚያርፉበት የሚዝናኑበት ቦታ ጃንተከል ነው ማለት ነው። እንግዲህ ጃንተከል ከዛ ቀጥሎ አለ ፕላዛ ነው። እንደዛ ይቀጥላል ማለት ነው። እንግዲህ ይሄ ያለበት መንገድ የሳይክል መንገድ ነው። እንግዲህ ያኛው የእግረኛ መንገድ ስላላለቀ ነው በዚህ ሳይክል መንገድ እየሄድን ያለ ማለት ነው። ቅድም እንደነገርኳችሁ የኮሪደር ልማቱ ሙሉ በሙሉ ያለቀ ነገር የለም። ገና ጅማሮ ላይ ነው። ሁሉም እንደተጀመረ ነው ያለ እንጂ ያለቀ ነገር የለም። ግን ያው ጅማሮ ቢሆንም እንደ ጅማራ ወይም ደግሞ እንደ መጀመሪያ እንደመሆኑ በጣም በጥሩ ሁኔታ እየሄደ ያለ ኮሪደር ልማት ነው ማለት ነው። ቅድም እንደነገርኳችሁ ዘንባባ አለ ብያችሁ ነበረ። እንግዲህ እነዚህ የረጃጅም ዘንባባዎች ትንሽ በዚህኛው አድርጌ ላሳያችሁ። እንግዲህ ዘንባባ ደርቋል ብለን ነበረ፣ ነገር ግን አልደረቀም። አሁን መለስ ብለዋል ማለት ነው።
እንግዲህ ዘንባባ ምናልባት ትንሽ ቆይቶ ትንሽ ውበት ይኖረዋል ብለን እናስባለን። በተለየ መልኩ ማለት ነው። እንግዲህ እንደ ባህር ዳር፣ ሀዋሳ አይነት የሆነ ውበት ላይኖረው ይችላል። በጣም ይሄ ረጃጅም ነው፣ የቆየ ነው። ግን እንግዲህ ምን አይነት ውበት ይኖረዋል፣ ምን አይነት ድባብ ይኖረዋል፣ ወይም ደግሞ ለከተማ ምን አይነት የገጽታ ይሰጣል የሚለውን እንግዲህ ወደፊት አብረን የምናየው ይሆናል። አሁን ላይ ገና ነው። እንግዲህ እንደምታዩት ምንም ነገር የለውም። እንግዲህ ክረምት ላይ ነው የተተከለ፣ የተለየ ነገር ግን የለውም ማለት ነው። እዚህ ያሉ ቤቶች ታውቋቸው ያላችሁ ያስባለሁ። እስኪ እንግዲህ ጎንደርችን ትመስላለች። የኮሌጅ ውበት እንግዲህ ይመስላል። ብዙ ነገሮች የተቀየሩ አሉ። ለእኔ ብቻ ሳይሆን ለእናንተም እየታያችሁ ነው ብዬ አስባለሁ። ምናልባት ጎንደር መጀመሪያ የዛሬ 2 ዓመት የነበረችበትን የከተማ ገጽታ ወይም ደግሞ ኦልድ ስታንዳርድ ከተማው የነበረችውን አሁን ላይ ብዙ ነገሮችን ቀየር ብላለች። ምናልባት ከጎንደር የወጣ ብዙ ጊዜ የሆነ ወይም ደግሞ የአሁኑ ገጽታዋ ያላያት በአሁኑ ገጽታ ያላያት ሰው ካለ እንግዲህ ድንግርግር ሊለው ይችላል። በዚህኛው ሳይድ ደግሞ ገሊላ የገበያ ማዕከል ነው። እንግዲህ ብዙ ሰው አያውቀውም፣ ግን ውስጥ ላይ በጣም ብዙ የተለያዩ ነገሮች አሉት። ከልብስ ከጫማ ጀምሮ እንዲሁም የሱቅ እቃዎች የምታገኙበት የገበያ ማዕከል ነው ማለት ነው። እንግዲህ አሁን የምንገኘው ዋሊያ ትምህርት ቤት ነው የምንገኘው። እንግዲህ ዋሊያ ትምህርት ቤት የተማራችሁ ልጆች ትኖራላችሁ ብዬ አስባለሁ። እንግዲህ የልጅነት ትዝታ ያለው እንግዲህ ከትዝታችን በነገራችን የሁላችንም ትምህርት ቤት ነው። በጣም የሆነ ደስ የሚል ትዝታ ያለና ይህ እንግዲህ ከዚህ የተማራችሁ ትዝታ ያላችሁ ወይም ደግሞ ውስጡን ማየት የምትፈልጉ ካላችሁ ኮሜንት አድርጉልኝ። ውስጥ ገብቼ ሙሉውን ትምህርት ቤቱን አሳያችኋለሁ ማለት ነው። እንግዲህ አሁን የቀድሞ ሲሄድበት የነበረ ያኛው መስመር የሳይክል መስመር ነበር። አሁን ግን የእግረኛ መንገድ ይህን ይመስላል። ተሽከርካሪና እግረኛ በጣም የተለያየ ረጅም ርቀት ነው ያለን ማለት ነው። እንደ ድሮ የተጋፋን አይደለም የሚሄደው። እግዚአብሔርን በጣም ደስ ብሎኛል ማለት እንደ ጎንደር ልጅ በጣም እንግዲህ ለጎንደር ልማት ብዙ ሰዎች ይጮዋሉ። እንግዲህ በጣም ብዙ ነገር ተብለናል ምናምን፣ ግን እንደዚህ ሆና ተሰርታ የምንፈልገው ነገር በማየታችን ወይም ደግሞ እንደዚሁ እየኖርንባት ስለሆነ በጣም በጣም ደስተኛ ከሚሆኑ ልጆች መካከል አንዱ ነኝ ማለት ነው። እንግዲህ ይሄኛው ሳይድ ምንም ነገር ነው፣ አጠር ነው እንደሚታያቸው፣ ግን ከዚህኛው በጣም ትልቅ ፕሮጀክት የሚሰራበት ቦታ ነው ማለት ነው። እንግዲህ ይሄኛው ከዚህ ጫፍ ጀምሮ ይሄኛው ነው እንደምታዩት እስከዛ ጫፍ ድረስ በጣም ረጅም በጣም ትልቅ በጎንደር ብቻ ሳይሆን በክልል ደረጃ ከፍተኛ ወይም ደግሞ ትልቅ ህንፃ ሊሰራበት ተብሎ እንግዲህ መሰረት ተጥለዋል። በጣም ረጅም ፎቅ የሚሰራበት ቦታ ነው ማለት ነው። እንግዲህ ዋሊያ ትምህርት ቤት ቅድም ብያቸዋለሁ፣ አልፈነዋል። አሁን ደግሞ ወደ ፖሊቴክኒክ ኮሌጅ እየደረስን እንገኛለን ማለት ነው። እንግዲህ ከኮሌጅ ፊት ለፊት አይቪኤክስ አለ ማለት ነው። እንደዚህ አካባቢ ያሉ ቦታዎች ሁሉም ታውቋቸዋላችሁ። በነገራችን ላይ ይሄኛው ስክሪን ቆይ ላሳያችሁ።
ይሄኛው ይታያቸዋል። ይሄ ቪዲዮ እንግዲህ ይሄ ቪዲዮ የቀረጽኩት ጎርጎራ ነው። እንግዲህ ከቲክቶክ አውርደው ነው የተጠቀሙት ማለት ነው። እንግዲህ በጣም ጎርጎራም እንደዚሁ በጣም አምሮባታል። እንግዲህ ቪዲዮም ሰርቼላችኋለሁ። እንግዲህ ይሄ ቪዲዮ በዚህ አጋጣሚ እኔ ነው ላችሁ ፈልጌ ነው። እሺ እንግዲህ ጉዟችን አሁንም ቀጥለናል። አሁን የምንገኘው ጎንደር ፖሊቴክኒክ ኮሌጅ ነው የምንገኘው። እዚህኛው ቴክኒክና ሙያ ብዙ ልጆች የተማራችሁ ትኖራላችሁ እና በዚሁ ላሳያችሁ። እንግዲህ እንዴት ይኸውላችሁ ጎንደር ፖሊቴክኒክ ኮሌጅ ነው ማለት ነው የምንገኘው። እንግዲህ ይህን ይመስላል ኮሌጁ። በነገራችን ላይ በጣም አምሮበታል ለመናገር በጣም ነው ያማረበት። እንግዲህ ቅድም እንደነገርኳችሁ የኛው ደግሞ አይቪክስ የኛው ነው። ስራ አቀል አድርገው እንግዲህ አይቪክስ ይባላል ማለት ነው። እንደዚህ ብለን ስንቀጥል እነዚህ ቦታዎች በጣም ያምራሉ። እንደምታዩቸው በጣም ደስ የሚል ቦታ ነው። ሰው እርፍ የሚልበት። በነገራችን ላይ እንደዚህ አይነት ቦታዎች በጣም ትልቅ ቫልዩ አላቸው። እንደ ጎንደር ልጅ የምነግራችሁ ነገር ጎንደር ምንም የትም ቦታ መዝናኛ የለም። እንደዚህ አይነት ቦታ ማፈልግ ወጣችሁ የምታርፉበት ወጣችሁ ሲል ጥንድ ሆነው እንኳን እንደዚህ ወጥ ወክ የሚያደርጉበት ቦታ አልነበረም። በቃ የሆነ ግራም የሚያጋባ ነው ነበረ እና ምክንያቱም የሆነ ኦልድ ስታንዳርድ ያላት ከተማ ነው የነበረች እና አሁን ላይ በጣም ብዙ ነገሮችን ተቀይረዋል። እውነት እኔ በቃ ማለት እንደዚህ ወጥቼ በማታም በቀንም ሳያት ጎንደር በቃ የሆነ አዲስ ነው የምትሆንብኝ እና በጣም ደስ ይላል። የአንድ ከተማ እድገት በዚህ ነው የሚገለጽ ብዬ አስባለሁ። እንግዲህ አሁን የምንገኘው ደግሞ ማዞሪያ ላይ ደርሰናል። ዋና ኮሌጅ እንግዲህ ማዞሪያ ደርሰናል ማለት ነው። እስኪ ከዚህ የነበሩ ቤቶች የምታውቋቸው ካለ እስኪ ኮሜንት ላይ አስቀምጡልኝ። ምን የሚባሉ ቤቶች ነበሩ ወይም ደግሞ ምግብ ቤት ነበረ በኮሜንት ላይ አስቀምጡልኝ። እንግዲህ አሁን የምንገኘው ኮሌጅ ሴንተር ላይ ተገኝተናል ማለት ነው። እንግዲህ ኮሌጅ እንደምታዩት በጣም ደመቅመቅ ብላለች። እየመሸ ነው። የመንገድ መብራት ምናምን እንግዲህ ፋ ብለዋል። እስኪ እንሻገር እና በላይኛው መስመር ላሳያቸው። እግረኛ የለውም ዝም ልሻገር። ምክንያቱም ባለስልጣን አለን፣ የመጣ ባለስልጣን አለ። መንገዱ እየዘጋጉት ነው። እንግዲህ በኋላ ስንመለስ ባጃጅ እናገኛለን አናገኝም የሚለውን አናውቅም፣ ግን እስኪ ይሄኛው የእግረኛ መንገድ እንደዚህ እንደምታዩት ፏ ብለዋል። በጣም የሚያምር በጣም በነገራችን ላይ በቃ ከወደድኩት ነገር አንዱ ይሄኛው ይሄ መስመር ነው እና በቃ የሆነ ደስ የሚል ነገር አለው። የሆነ አትክልቶች እና ባህር ዳር ያለው ያክል ነው የሚሰማው። እንግዲህ ይሄኛው ሳይድ በድሮ በእምነት ባንታውቅ ከሆነ እዚህ ነበረ በእምነት። አሁን ላይ አባጃሌ ተብሏል። እዛ ቀጥሎ ደግሞ ሊማት ምግብ ቤት አለ። እንግዲህ እንደነገርኳችሁ ይሄ መስመር በዚህ ቆይ ውስጥ ለውስጥ በዚህኛው ላሳያችሁ መሰለኝ ያላችሁ። እንግዲህ ነጋሽ ምናምን አለ በዚህ ሰው በጣም ብዙ ሰው ቁጭ ብለዋል እና በጣም ደስ የሚል እግዚአብሔርን በጣም ነው የወደድኩት። በቃ ምን ልበላችሁ። አሁን እኮ እንደ ባህር ዳር ራሱ ሳይክል ምናምን ራሱ መውጣት ተጀምሯል። እንዴት እንደሚያምር ሰው ሁሉ ወኪንግ ሲያደርግ ምናምን ስታይ በቃ የሆነ አዲስ ነገር ነው።
እንግዲህ ይህኛው መስመር ወደ ታችኛው ወደ ጊዮርጊስ የሚወስደው መንገድ ነው፣ ወይም ደግሞ ወደ አይራ የሚወስደው መንገድ ነው ማለት ነው። እንግዲህ ይህኛው መስመር በሌላ ቪዲዮ አሳያችኋለሁ። ወደ ታች ወደ እስከ መገንጠያ ያለውን አብረን እናያለን ማለት ነው። ይህ እንደነገርኳችሁ ይህኛው እግረኛ መንገድ በጣም የሚያምር፣ ይህኛው ብቅል ፋብሪካ የድሮ አሁን ላይ አገልግሎት እየሰጠ አይደለም። ለምን ታስቦ ይሆን ምን ይሆን የምናውቀው ነገር የለም፣ ግን እስካሁን ዝግ ነው ማለት ነው። እንግዲህ እንደምታዩት ኮሌጅ አዲሱ ይህኛው አዲስ ካፌ ነው፣ ለፓርክ ነው ማለት ነው። መዝናኛ ሬሳ ይህኛው ፊት አውራሪ ገብርዬ ይላል። ዙም አድርጌ ላሳያችሁ። እንግዲህ ይህኛው ፊት አውራሪ ገብርዬ ይህን ይመስላል ማለት ነው። እስኪ እንግዲህ ከዚህ ወደዛ ያለውን ሌላ ጊዜ ላሳያችኋለሁ። እስኪ ወደዚህኛው መለስ ላሳያችሁ። በጣም እየተያለ እንደምታዩት ቅድም እንደነገርኳችሁ ሰው አሁን ላይ እስከ 2 ሰዓት 3 ሰዓት ወክ ያደርጋል። በለዛውም በጣም ደስ ብሎት ማለት ነው። እና በጣም የሆነ ኮንፈርት ይሰማቸዋል። እዚህ ወክ ስታደርግ ለምሳሌ በቃ አዲስ ነገር ነው የሚሆንብን ለእኛ፣ ምክንያቱም እስካሁን ምንም እንትን ያለበት ነገር ስላልነበረ። እንግዲህ እነዚህ ዋሊያ ምናምን የጎንደርን የሚገልጹ ነገሮች ብዙ ነገሮችን አሉ ማለት ነው። እንግዲህ ከዚህ ያለው በጣም ብዙ ሰዓት ይወስዳል። ይሄኛውም ላሳያችሁ ብል ሌላ ቪዲዮ እንሰራላችሁ ይሻላል። ምክንያቱም አሁን የመጣነው ትንሽ ረዘም ያለ ቪዲዮ ስለሆነ የዚህኛው ፓርክ ወይም ደግሞ ይሄኛው የኮሪደር አንድ አካል የሆነው በሌላ ቪዲዮ ሰፋ አድርጌ አሳያችኋለሁ ማለት ነው። ቅድም እንደነገርኳችሁ እኔ ቪዲዮ እዚህ ስክሪን ላይ አለ ብያችሁ ነበረ። እንግዲህ ቅድም እንደነገርኳችሁ አሁን ፊት ለፊት ምናምን የሚታያችሁ ከሆነ የኛ ቪዲዮ እኔ የቀረጽኩት ማለት ነው። የጎርጎራ ቪዲዮ ነው። እንግዲህ የአድባር የዩቲዩብ ቻናል ቤተሰቦች እስከዚህ ድረስ እንግዲህ አብረን መተናል። ለየት ያለ አዳዲስ ነገር እንዳያችሁ ተስፋ አደርጋለሁ ማለት ነው። ምናልባት እዚህ ራቅ መሰለኝ። እንግዲህ ጎንደር እንጂ ትመስላለች። በሌላ ቪዲዮ ውስጥ እንገናኝ ድረስ ሰላም ቆይ። እንግዲህ አሁን ያለነው ቦታችን ይሄኛው መምህራን ኮሌጅ ላይ ደርሰናል ማለት ነው። እንግዲህ እዚህ ያለውን ነገር በሌላ ቪዲዮ አሳያችኋለሁ። እንግዲህ አብራችሁን ስለቆያችሁ አብራችሁን ስላላችሁ በጣም እናመሰግናለን። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ፣ ላይክ፣ ሼር በማድረግ አካውንታችንን አክቲቭ እንዲሆን አግዙን። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። እንግዲህ አሁን ፊት ለፊት የመጨረሻ ቪዲዮ ላሳያቸው። እንግዲህ እንደ ማዘርን እያቸው እንዴት እንደሚያምሩ እያቸው ወክ ያደረጉ ነው እና እንግዲህ እንደዚህ ያለ ይሄ የመጨረሻ ቪዲዮ መዝጊያ እንትን ነው ብያቸው ነው። እንግዲህ ሁላችሁ እንዴት እንደሚያምሩ እያቸው ደስ አይሉም? እግዚአብሔርን በጣም ደስ የሚልና ቀላል ነገር አይደለም።